ወይኔ ሰው በዚህ ደረጃ ወርዳ ሩታ እንዴት እንደወረድሽ እንዴት እንደሰቀጥሽ ንግግርሽ አቤት 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 አንቺን ብሎ ተንጠባራሽ። በቃ አንቺ እኮ ውቅናሽ በቃ አይ ለዛ እኮ ነው ወዶቼ። እኔ እኮ ሩታን አልጠላትም። ንግግሯ ስለቋቅ ነው የሚለን ንግግሯ የሌለ በቃ የሌለ አክት ነው የምታሳይ እኮ የሌለ ማረግም አትችልም። መንጠባረርሽ ደግሞ ወይ ለዚህ እኮ ነው ከእውቀት ውቅና ባዶ ነው። በነገራችን ላይ እውቀት ሲኖራችሁ ውቅና ሲኖር ደስ ይላል። ከእውቀት ጋር እውቀት ቢኖራችሁ ልጃችሁን ወልዳችሁ ሁሌ የዩቱብ ዶላር አታረጉም ነበረ። ለልጃችሁ ክብር። ለነገሩ ለራስሽ ክብር የሌለሽ ለልጅሽ ይኖራል። በጣም ህይወት አንቺ እርጉዝ ሆነሽ ወንድ ጋር አልመጣሽም እንዳናወጣ። አንቺ አልመጣሽም ከወንድ ጋር ተለጥፈሽ። እኔ እኮ የሚናደዱ ነገር ስራ ነው፣ ግን የሰሩ ነው። ምን አገባኝ ግን ህይወት እንዴት እንደሚያረጋት ቤት ደግሞ ይሄ ጥቁር እጅሽ ላለው ማለት ነው። አጥፊሽም አጥፋለ። በጣም ያስጠላል። በጣም ምንም ክብር ለራሳችሁ ክብር የላችሁ። ለነገሩ ለራስሽ ክብር የሌለሽ ለወዴት ይኖርሻል? አይኖርሽም። እንዴት እንደሚያረጋት በጣም የሌለ እንደዛ ለምንሽ እንዳልመጣሽ። አው ልክሽ የምነግርሽ ነው የምትፈልጊ። በቃ ሰው እኮ የአመጣጡ ስረሳ ያስጠላል። ወይም ደግሞ የማንነቱ የመጣበት ብር ሲያገኝ ብቻ ቢንጠባረሩ ነገር በጣም ነው የሚያስጠላ። አንቺ በቃ ጀግና ነሽ። አሁን ጀግና ስለተባልሽ ማለት ነው አዳሜ እዛ ኮሜንት ስር ጀግና ስለተባልሽ ጀግና ነሽ። ጀግና የምትባለው አንቺ ቢታቂ ልጅሽን የዩቱብ መነገጃ አታረግም ነበር። የብር እናንተ ለዩቱብ ነው ወለዳችሁ ልጃችሁ። ልንገርሽ እኔ ለዩቱብ ነው ወለዳችሁ። ካረገሽ ጀምሮ ስለ ልጃችሁ 1 አመት አልፎሻል። ሲቀጥል ደግሞ እናቴ ተረጋግሺ። ብርም ይመጣል ውበትም ውቅናም እኔ ቆንጆ ካንቺ ጋር ይሁን። አላፊ ጠፊ ነው። እሺ ይሄ ፈረስ ጭራ አርግሽ ማለት ነው። በስማ አንቺ በቃ አዋቂ የለም። ዛሬ ልንገርሽ እንድትናገሩኝ አልፈልግም። ብሎክ ነው ማደርጋችሁ። እኔ ነጽ እስካልተሳደብኩ ድረስ የሚሰሩ ስራ በጣም እሺ እባክሽ አቤት ፈረደበት። የኮጨ ሰፈ ምንድን ነው ጸጉር የፈረስ ጸጉር ፈረደበት። የቤትሽ እናት ሶፋ ቀይረ ይሄን 50 ዶ ምንድን ነው 40 ሺህ እና 50 ሺህ ከምታወጪ በጣም እሺ ሄዳችኋል። ሄዳችኋል በጣም በጣም ታሰረ። አዎ የውሸት ታሰረ። በጣም የትኛው ወንጀል ሰርቶ ነው ያስጠነቀቁት? የትኛው ወንጀል ሰርቶ ነው ያስጠነቀቁት? ኧረ እባክሽ ምን ሕክምና ማናቅ ይመስልሻል? ስለ ወንጀል እኮ አታውቂም። ወንጀል ልካል የትኛው ምን አድርሶብሽ ነው ወንጀል የሚባለው? ወኔ ነገር ሲሰራ ነሽ እናቴ። አንቺም አልተባልሽ አለሌ ነሽ። ራስሽ ልንገርሽ አለሌ ነሽ። አለሌ ባትሆኚ ኖሮ ልጅሽን ተቀምጠሽ በስነ ስርዓት ታሳድጊ ነበር። በ2 ወር ወንድ አታመጭም ቤትሽ። ሲቀጥል ደግሞ የዩቱብ ምንድን ነው ቢዝነስ አታረግም ልጅሽን። ደፋር ነሽ በጣም ስታወሪ፣ ስለ ክብርና ስለ ሴት ስታወሪ ሳስጠላ ያስጠላችሁ ነው። እሺ በጣም ያስለቀሽ ከወንድ ጋር ስትለጣጠፊ በስማ አንቺን ብሎ አቤት 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 ጉራማ አለሽ። ጉራ አለ ማስተዋል ስለማይችል አምሮ በጣም አንቺስ በስማ ሁለትሽም ዘቀጥ ይውላል። በስማ ወሰደ። ይሄ ደግሞ በጣም አብረሽ ወሰደ። አዎ ተገለገልሽ እንደፈለግሽ ተኛውን በጣም ከፍለሽ ታመጣልሽ። አዎ
አዎ ከፍለሽ ታመጫለሽ። ወንዶቹ የፖሊስ ልብስ አስለብሰሽ እንዴት እንዲያስጠላብሽ በእናትሽ። ጡትሽ ሰብስቢ እስቲ ወረደ እኮ የሌለ። እንግዲህ እንደሰማችሁ ሁለቱም ሰገጤ ማለት ነው። ማርያም በጣም ነው ተናደድኩባት። በተለይ ሩታ በጣም ነው ተናደድኩባት። ንግግሯ ሲያስጠላ፣ ለራሷ ክብር የሌላት፣ ለልጇ ክብር የሌላት። አሁን እኮ አታፍሩም እናንተ ትሳደባላችሁ መታችሁ። ማርያምን በጣም ነው አዘንኩባት። ለምን መሰላችሁ? የዩቱብ መነገጃ ነው አረጉ ልጃችሁ። አስተውላችሁ ከሆነ ውደዱ፣ አክብሩ። እኔ ግድ የለብኝ። እኔም ስለምወዳት ነው በነገራችን ላይ የምከተላትም የምናገራትም። ጋይዝ እንድትረዱ ይፈልጋሉ። የትኛዋ እናት ናት ካረገሰች ጀምሮ እራሷን ደግሞ ጨዋ የምታረጉ ነገር? እኔ ንግግሯ የሚያስጠላል። ለዛ ነው ሩታ ንግግሯ ነው በነገራችን ላይ የሚጠላው። ይሮታል ንግግሯ ሲያስጠላ የሌለ ትኮፍሳለች። ወይኔ በህይወት የሚኮፍስ ሰው አልወድም። በጣም ነው በቃ የሌለ ትክባለች ራሷን። በቃ ነገ እናውቃለን። ነገ ልንገርሽማ የፖሊስ ልብስ ተከራይተሽ አንድ ወጠጤ ማለት ነው ብር ያጣ ወንድ ማለት ነው ከፍለሽ እሱን አስለብሸሽ ጓንት አርገሽለት ወይም ደግሞ አፍንጫ ላይ የሚደረጉ ወይኔ በእናታችሁ ኤንዌስ አርጋ ነገ አብርሽ ታይዟል ልትል ትመጣለች። አይዳ እንሰጥሻለን ደግሞ በነገራችን ላይ ማለት ነው። እራስሽን ጨዋ ስታረጊ አታፍርም ሩታ? አታፍርም? እኔ ታውቃላችሁ አልሳደብም፣ ግን ልክሽ እነግርሻለሁ የኔ ቆንጆ ማለት ነው። አንቺ እርጉዝ በነበርሽ ሰዓት አይደል እንደ ወንዶቹን ሰብስበሽ ስታመጪ የነበረ? ምን ያንቺ የተደ ደግሞ አታፍርም? አብርሽን ተናገሪ ደግሞ እራስሽን ጨዋ አታርጊ። አብርሽን እንደፈለግሽ አርጊ። እራስሽን እንደ ጨዋ ሴት አትይሽ። ካረገሽ አንቺ እኮ ከዱባይ ከተመልሰሽ እርጉዝ ነኝ ካልሽ በኋላ ስንት ወንዶች ነው ያመጣሽው? ስቀጥል ደግሞ እራስሽ በጀመረ ለራስሽ ክብር ኑር። ከዛ በኋላ ለልጅሽ አስቢ። አንቺ እኮ ነሽ እንደውም አንቺን ትንሽ አፍሽ ለከት የለውም ለንግግርሽ። እኔ እኮ እንደፈለጋችሁ ሆኑ፣ ግን ንግግርሽ ምንድን ነው? ሚዲያ ላይ እኮ ነው አለሽው። ከዚህ በፊት ምን ስትይ ነበር ሩታ ማለት ነው? አብርሽ ምንድን ነው ለልጁ የሚያስተላልፈው? ምንድን ነው የሚያስተምረው ስትይ ነበር ለአብርሽ። አንቺስ ምን የሰራሽ ነው? ምን አንቺ ልጅሽን በጣም ያስተማርሽ አይደለ እንዴ እናቴ? በጣም እኔ ለዛ ነው ሩታ በደንብ የማያሽ ነኝ። አዎ ያንዳንዱ አይዳ ከኛ ነው የምትወስዱ ባይሰው ከሴት ጋር ስትለጣጠፍ ከዛ ላይ ልክስክስ። አንቺስ ያው ነሽ። አንቺ የተንከሰከሽ ነው። የትኛዋ ሴት ናት? የትኛዋ እናት ናት ወልዳ በሁለት ወር ወለድኩ ላልሽው ማለት ነው? አላቅም ሲጀመር ወለድሽ አልሽ አይደለ? የትኛዋ ሴት ነው በሁለት ወር ሌላ ወንድ የምታመጣው ቤት? የትኛዋ ሴት ነው ልጁን ያስለቀሰች ከወንድ ጋር የምትታሻሸው? ትላንትና እንደውም እና አብርሽ ነው አወሩት፣ ግን አይሰማም። በቀደም ግን 2 ቪዲዮ ላይ ሰምቻለሁ። ልጅሽ ሲያለቅስ ማለት ነው። አክስትሽ ተብያ በነበረች ሰዓት ሲያለቅስ ነበር። አንቺ ልጃችሁን የወለዳችሁ ለዩቱብ ነው ባይዘዌ። ካረገሽ ጀምሮ እስከ ዛሬ 1 ዓመት ከምናምን ሆኗል። 9 ወር 2 ወር ሲጨምር ስንት ነው ጋይስ? ኦልሬዲ ያው 3 ወር ልትገባ እኮ ነው አይደለ? 3 ወር ሊገባት ነው ይመስለኛል። ገብታለች መሰለኝ። 1 ዓመት ድፍን በልጃችሁ ነው ዩቱባችሁ አይዲያ ያላችሁ። ለዛ ነው እውቅና ባዶ በመዳም ቅመሞች ነው በነገራችን ላይ ይፈመሹ። በሌላ ዓለም እንዳይመስልሽ። እኛ ላይ ዩቱብ ነው የምንመጣው መተን የምናይሽ እንጂ እውነት ጥሩ ነገር አስተላልፈሽ አይደለም። ሲቀጥል የትኛው እናት ናት ነው እምልሽ። በጣም ፈላብሽ በነገራችን ላይ የምነግርሽ ጠፋ። ሁሉም ያሽቃብጣል ለዩቱብ ብሎ። ለምን ላይክ ጥንቅር ብሎ አይቀርም? እግዚአብሔር ምስክሬን አዋቃለሁ እኮ እኔ የሆነ ነገር ስናገር ላይክ እንደማታረጉልኝ ሰብስክራይብ የምታነሱ እያንዳንዱ ቀና ያለው በነገራችን ላይ በጣም ይደብራል። አስጠላችሁኝ።